ማነው ግን አኺራ አሳስቦት ያለቀሰ? ማነው ግን አላህ ጋር የሚያደርገው ቁፍ አሳስቦት ያለቀሰ? ማነው ነገ ጧት ቀብር ላይ የሚጠብቀው አህዋልና ሁኔታ አሳስቦት ያለቀሰ? ወይም ደግሞ እንቅልፍ የነሳው ሰው አንድ ሌሊት የዱንያ ሐምና ገም እንቅልፍ ነስቶኝ ያውቃል። በዱንያ ጭንቀት እንቅልፍ አጥቼ ሌሊቱን አድር ይሆናል። ፋይናል ኤግዛም የፈተና ጊዜ መጨረሻ የፈተና ጊዜ ደርሶ እንቅልፍ አጥቼ ሌሊቱን ቸክ እየላድር ይችላል። ማነው ግን ወንጀሉ ሌሊት የቀሰቀሰው? ሶስት ጀሃነም ከምትቀጣጠልባቸው ሰዎች ብለው የጠቀሷቸው ረሱሉል አሚን ጀሃነም መጀመሪያ ተከፍታ የጀሃነም ማቀጣጣያ የሚሆኑ ሶስት ግሩፖች አሉ ካሏቸው አንዱ ማን ነው? حافظ القرآن عالما بكتابه የአላህን ኪታብ ያፈዘ በአእምሮ በቃሉ ያጠና ኢልም የሰጠው አስተማሪ ሰዎችን የሚያቀራ ሰው የመጀመሪያው ሰው ነው አሉ ረሱሉል አሚን ሰለላሁ ዐለይሂ ወሰለም። ኢብሊስ ፊርዓውን ሊዘይረው መጣ ይባላል። እዛ ኪታብ ላይ ነው ያየሁት። መጥቶ ኢብሊስ በር ቆረቆረ። ሲቆረቆር ማን አለው? ፊርዓውን። ኢብሊስ ነኝ ያለው ግባ አለው። ተቀመጡና አብረው ቁጭ አሉ ይባላል። ኢብሊስ ጠየቀው ፊርዓውንን እንደው ፊርዓውን ከኔና ካንተ እንደው አስዋ ኸልቂላህ ማን ነው አለው። ከኔና ካንተ እንደው መጥፎ የአላህ ፍጡር ማን ነው አለው ኢብሊስ። ፊርዓውን ምን ጥያቄ አለው ያ ኢብሊስ? አንተና አላህ በእጁ ለፈጠረው ፍጡር አልሰግድም ብለህ ከአላህ ህዝነት የወጣ አንተ ነህ እንዳንተ ማን አለ ሲል ኢብሊስ ምን እንዳለው ታውቃላችሁ? ወላሂ ፊርዓውን አንተ ደረጃ እንኳን አልደረስኩም አለው። እንዴት አለው? እኔ በር ላይ ቁሜ ስቆረቁም ማንነቴን ሳታቅ ማንህ ብለህ ጠይቀህ እኮ አነ ረብኩም ለአላ ብለሃል አለው። እኔ እንኳን የአላህን ትእዛዝ ብጥስም ያ ረቢ ሊማ አግወይተኒ ነው ያልኩት ይላል። ጌታዬ ለምን አጠመምከኝ? ጌትነቱን አልካድኩም። አንተ እኮ ጌታ ነኝ ብለሃል። አንተ ደረጃማ አልደረስኩም ማለት ይባላል። ሰብስክራይብ በማድረግ ቤተሰብ ይሁኑ። بعد السلام عليكم ورحمة الله وبركاته. الحمد لله رب العالمين. እንግዲህ አላህ Subhanahu Wa Ta'ala ወፍቆን በዚህ ተከበረ ቦታ ላይ ይህንን ምናልባት አሳሳቢ አህም ተብሎ ከሚባሉት ጉዳዮች ውስጥ እንድናነሳድሉን የወፈቀን ጌታ ሁላችንም ምናልባት እዚህ ቦታ ላይ ሲነገር የተወሰነ ፊአን ትኩረት አድርጎ የተወሰነ ግለሰቦችን ትኩረት ሰጥቶ የተወሰነ አካልን አመላክቶ የሚሰጥ መልእክትም ትምህርትም የለም። ሁልጊዜ ትምህርቶች ቁርአን ሲወርድ ለኛ ሐዲስ ረሱል አሚን ሰለላሁ ዐለይሂ ወሰለም ሲመጣ ለኛ ለማስተማር ነው። እኛን ሊያናግር የኛን ማንነት ሊፈትሽ ቆም ብለን እኛ ያለንበትን ተጨባጭ ልናይና ልንመለከትበት የሚችል መልእክት ነው የሚመጣው። ከዚህ አንፃር ነው ሁላችንም የሚነገሩት ነገሮች ሁሉ እያንዳንዳችን በህይወታችን ላይ እኔ ከዚህ ሲፋ ከዚህ ገጽታ ከዚህ ባህሪ ከዚህ ማንነት ውስጥ የት ነው ያለሁት? ሐቂቃ ኢስላም በሚፈልገው ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩትና ባመላከቱት ነህጅ ውስጥ መንገድና ጎዳና ውስጥ እየኖርኩ ነው የሚለውን ጥያቄ ራሱን ሊጠይቅ ራሳችን ልንጠይቅ ግድ ነው። ከዚህም አንፃር ነው እንግዲህ ዛሬ ምናልባት ይሄ ኸጡራ በጣም አሸድ ከሆኑት ኹጡራ አደገኛ ከሆኑት አህዋሎች ውስጥ በኡማ ውስጥ የተከሰቱ ከሚገኙት ባህሪያቶች ውስጥ አስከፊ የሆነውን ገጽታ ልንዳስስ ግድ የሚለን እንግዲህ አላህ Subhanahu Wa Ta'ala ኢባዳዎችን እንግዲህ በሁለት ይከፍላቸዋል። በሁለት ሲከፍላቸው አንደኛው አዕማሉል ቁሉብ የልብ የሚሰራ ስራ ወይም በልብ የሚተገበር ተግባር ሲሆን ሁለተኛው አዕማሉል በደን ወልጀዋሪህ በውጫዊ አካላታችን ሊፈጸም የሚችሉ ተግባራቶች ኢባዳዎች ነው። ነብዩ ሰለላሁ ዐለይሂ ወሰለም መልእክትንም ሆነ የቁርአን ሪሳላውን ብንመለከተው አዕማሉል ቁሉብ ላይ አዕظም من الاعمال الابدان ከውጫዊ አካላት ከሚሰሩ ተግባራቶች በልብ የሚሰሩ ስራዎች ትልቅ ቦታ እንዳላቸው ያመለክታሉ። ለዚህም ነው በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አንደበትና ቃል እንደተወሳው في صحيح በተዘገበው መልእክታቸው ላይ ረሱሉል አሚን ሰለላሁ ዐለይሂ ወሰለም طبعت يظلهم الله في ظل يوم لا ظل الا ظله በሚለው ሐዲሳቸው ላይ ከቆጠሯቸው ፊአዎች ውስጥ እነዛ ሰባት ጀነት ይገባሉ ተብለው ከሚታሰቡት ግሩፖች ውስጥ ከቆጠሯቸው ውስጥ አንደኛው رجلان تحبان في الله ለአላህ ሲሉ የተዋደዱ የተቀራረቡ ወንድማማቾች በምንድነው ይሄ ስራ የሚሰራው? ከልብ ጋር የተያያዘ ጉዳይ ነው። ሁለተኛ رجل قلبه معلق بالمساجد ልቦቻቸው በመስጂድ የተንጠለጠሉ ሰዎች ورجل ذكر الله خاليا ففاضت عيناه ብቻውን ተቀምጦ መስጂድም ውስጥ ሊሆን ይችላል። ቅድም ኡስታዝ ጀዛከላሁ ኸይር እንዳስታወሰን ዚክር ያደረገ አላህን ያስታወሰ ተኸሊ ሆኖ ከሰዎች ርቆ ከሰዎች እይታ ተደብቆ ምናልባት ያኒ ንስፈ ለይል ላይ ሊሆን ይችላል ወይም ደግሞ ብቻውን ባለበት ቦታ ላይ አላህን አስታውሶ የአላህን ዐዘማ የአላህን ጀላላ የአላህን ልቅና አስታውሶ የሚያለቅስ ሰው አስቡት። ይሄ ኢማን ከባድ ነው። በሐያታችን ውስጥ ያጣ ነው። በሐያታችን ውስጥ የጎደሉን ከሚባሉት ነገሮች ውስጥ እነዚህ ነገሮች ናቸው።
ይሄ ገጽታ ነው እኛ ልብ ውስጥ የልብ መድረቆች የተከሰቱ ሰው በወንጀሉ ማልቀስ ሱብሃንአላህ እድለኛ ሰው ነው ምናልባት ብዙ ነገር አምልጦን ብዙ ነገር ጎሎብን በዱንያ ህይወት ላይ ብዙ ነገር ተጨናንቀን ብዙ ነገሮች የሚያስለቅሱን ጉዳዮች አሉ ማን ነው ግን አኺራ አሳስቦት ያለቀሰ ማን ነው ግን አላህ ጋር የሚያደርገው ውቁፍ አሳስቦት ያለቀሰ ማን ነው ነገ ጧት ቀብር ላይ የሚጠብቀው አህዋልና ሁኔታ አሳስቦት ያለቀሰ ወይም ደግሞ እንቅልፍ የነሳው ሰው አንድ ሌሊት የዱንያ ሐምና ገም እንቅልፍ ነስቶኝ ያውቃል በዱንያ ጭንቀት እንቅልፍ አጥቼ ሌሊቱን አድር ይሆናል ፋይናል ኤግዛም የፈተና ጊዜ መጨረሻ የፈተና ጊዜ ደርሶ እንቅልፍ አጥቼ ሌሊቱን ቼክ ይላድር ይችላል ማን ነው ግን ወንጀሉ ሌሊት የቀሰቀሰው ያጠፋው ጥፋት አላህ ጋር ያደረገው ግንኙነት መበላሸት ተሳስቦት ሌሊት የቆመ ሰው ከመሐከላችን እንደዚህ አይነት ገጽታዎች እነዚህ አዕማል القلوب የልብ መስተካከል ጋር ተያይዘው የሚሄዱ ናቸው የልብ ስራዎች ጋርና ለዚህ ነው ረሱላህ አሚን ሰለላሁ ዐለይሂ ወሰለም አይናን ለን ተመስኹም النار ሁለት አይኖችን የጀሃነም እሳት አያገኛቸውም ካሏቸው አንዱ አላህ Subhanahu Wa Ta'ala እንግዲህ ያንን እሳት እንዳይደርስበት ከሚያደርጋቸው ሰዎች ውስጥ ማን ነው አይኑን በከት من خشية الله አላህን ፈርታ ያለቀሰች አይን ይላሉ ረሱላህ አሚን ሰለላሁ ዐለይሂ ወሰለም እቺ አይን የጀሃነም እሳት ፍጹም አትቀርባትም ፍጹም አትደርስባትም ፍጹም አትጠጋትም ኢዘን ስንመለከታቸው ብዙ ጊዜ አላህ Subhanahu Wa Ta'ala ትኩረት ሰጥቶት የሰው ልጅን ሐያት አስተካክለው መጨረሻውን አሳምረው አላህ ጋር ያለውን ግንኙነት ወሳኝ የሚያደርጉለት ጉዞዎች በልብ የሚሰሩ ኢባዳዎች ናቸው ለዚህ ነው ረሱላህ አሚን ሰለላሁ ዐለይሂ ወሰለም ሰባት ከጠቀሷቸው ያኒ የጀነት ሚፍታህ ይሆናሉ ተብሎ ከሚታሰቡት የውም القيامة በዛ በጭንቅ ሰዓት ላይ የሰው ልጆችን ከጭንቅ የሚጠብቁትና የሚያድኑት ወይም ደግሞ ያ ሁሉ ሰው ሲጨነቅ በዛ ቃጠሎ ሲቃጠል በአርሽ ጥላ ስር እንዲጠለል የሚያደርጉት ተግባራቶች እነዚህ ናቸው ይላል ረሱላህ ሰለላሁ ዐለይሂ ወሰለም እነዚህ ምንድናቸው አዕማል القلوب የልብ ተግባራቶች ናቸው وكذلك خطايا القلوب قد تهلك العبد وتخفضه اسفل السافلين ብዙ ጊዜም ደግሞ ልክ የአዕማል القلوب በልብ የሚሰሩ ተግባራቶች የሰው ልጆችን ደረጃ ከፍ አድርገው ነገ ጧት ከዛ ከጭንቅና ከመከራ እንደሚጠብቁት ሁሉ የልብ ስህተት ደግሞ የሰው ልጅን መጨረሻውን ሊያጠፋበት ሊያበላሽበት ይችላል የዚች የልብ መበላሸት የሰው ልጆችን ማንነት ሊያናጋ ይችላል አላህ ጋር ያለውን ግንኙነት ሙሉ ለሙሉ ሊያጠፋበት ይችላል ለዚህም والله رسول الامين አሁን በሶሒህ በዘገቡት አንድ ሐዲስ ላይ አቡ ሁረይራ ሐዲስ ላይ ማለት ثلاثه تسقر عليهم النار ካሏቸው ሶስት ጀሃነም ከምትቀጣጠልባቸው ሰዎች ብለው የጠቀሷቸው ረሱል الامين ጀሃነም መጀመሪያ ተከፍታ የጀሃነም ማቀጣጣያ የሚሆኑ ሶስት ግሩፖች አሉ ካሏቸው አንዱ ማን ነው حافظ القرآن عالما بكتابه يا الله ان كتابي حفظ بأمره بقالو ያጠና علم የሰጠው አስተማሪ ሰዎችን የሚያቀራ ሰው የመጀመሪያው ሰው ነው አሉ ረሱላህ ሰለላሁ ዐለይሂ ወሰለም فكروا يا اخوة الايمان ጉዳዩ ከምን ጋር ስለተያዘ ከኢልም ጋር ብቻ አይደለም ለዚህ ነው አንዱ ዓሊም መተው ጠየቋቸው ይባላል ያ ሼክ فلان ابن فلان حفظ البخاري كله ከሌ እኮ የተባለው ሰው ቡኻሪን ሙሉ ለሙሉ حفظው አሏቸው مع العمل او اما بلا عمل አሉ ከስራው ጋር ነው ያሐፈዘው ወይስ ከስራው ውጭ አሉ ሰውየው ሸክየው ከስራ ጋር ከሆነ فقط احسن በርግጥ አሳምሯል ዋጋውንም ደረጃውንም ከፍ አድርጓል اذا كان بلا عمل ወይም ደግሞ ከስራ ውጭ ከሆነ ግን ኪታቡን ብቻ የተሸከመውና የያዘው فزاد في مكتبه شيء ላይብረሪ ውስጥ ቡኻሪ ያለ እዚህ መስጊድ ውስጥ ቡኻሪ ተቀምጦ ሌላ ቡኻሪ እንደማስቀመጥ ነው የሚቆጠረው አይጠቅምም ስለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም عالمنا حافظ القرآن مجمرة تطيقنا يوم القيامة أمام الله سبحانه وتعالى الله القرآن ما حفظ الدلسة الشيخ وقتني ما قنيت الدلسة الشيخ نبر من تتكم كبت بلوس تطيقاتشو يتاي حفظ سوچن ساق أرابت ساستمر بس ساسقربت سودا دربت إلى آخر حد ويم دمو علم جي سوچن مدرك لا يسانقربت ساق أرابت سكرابت نورك كذبت يا عبدي نمير الله سبحانه وتعالى واشه باري قرآن ستحفظ ينبرو ከላይ حافظ ብለው ሰዎች እንዲያደቁ እንዲያመሰግኑ ነበር ዳኢው እንዴት አይነት ተናጋሪው እንዴት አይነት ዓሊም ነው ብለው ሰዎች ክብርና ምስጋና እንዲያጎናጽፉ ነበር በዱንያ ላይ ከሰዎች ጅዛህን ተቀበለሃል የኔ ጅዛ ግን ምንድነው ይላል خالق الكون سبحانه وتعالى ያለ ታይታ የሰራው ስራ ላይ ውጪ የሆነ ተግባር ከሰዎች ዋጋ አግኝተህለታል እኔ ጋር ግን ያንተ ጅዛ ጀሃነም ነው ይላል አላህ Subhanahu Wa Ta'ala فكروا يا اخوان ይህ በጣም خطوره ነው ይህ ማለት ጥንቃቄ እንድናደርግለት ነው እያንዳንዷን ነገር ሐያታችን ጋር ቀልብ ጋር ካልተገናኘች ውጩ በአብዳን ብቻ መያዙ በውጭ አካል መገለጹ ሐያታችን ሊያጠፋብን ይችላል ሁለተኛውም ሶስተኛውም እንደዛው ናቸው ገንዘብ ሰጥቶት ሰደቃ የሚያበዛ መስጊድ የሚሰራ የተለያዩ ኸይራቶች የሚተገብርን ሰው አላህ ይጠይቀዋል ይሄን ኒዕማ የሰጠውን ጸጋ
ጌታዬ እኔማ ገንዘብ ይዤ ኸይር በሮቹን ሁሉ ስቆረቁር የኸይር በሮቹን ሁሉ ሳንኳኳ ነበር ከዘብተ ያ አብዲ ዋሽህ ባሪያዬ ያን ስታረግ የነበረው እኮ ከሊ ጀዋድ ቸር ነው ለጋስ ሰው ነው እንድትባል ነው እኔም ፈርታን ነበር የሚሰጥ